ሰላም ጤና ይስጥልኝ የተከበራችሁ የጤና ቲዩብ ዩቲዩብ ቤተሰብ ተከታይ በሙሉ እንደምን አላችሁ? እኔ ደህና ነኝ። ዛሬ አንድ መረጃ ይዤላችሁ መጥቻለሁ። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። ለቻናሉ አዲስ ከሆናችሁ ላይክ፣ ሼር ኤንድ ሳብስክራይብ በማድረግ ቤተሰብ ይሁኑ። በዛሬው ቪዲዮ ወይም መረጃ ይዤላችሁ የመጣሁት ስለ ጉበት ህመም ምንነት እና ምልክቶቹ እንዲሁም ሕክምናውን በተመለከተ መረጃ ይዤላችሁ መጥቻለሁ። መልካም ቆይታ ይሁንላችሁ። የጉበት በሽታ ወይም ሄፓታይተስ የጉበት እብጠትና ብግነትን የሚያስከትል የበሽታ አይነት ነው። የጉበት በሽታዎችን ከጊዜ አንጻር በሚከተለው መንገድ ይከፈላሉ። አንደኛ አጣዳፊ ወይም አኪዩት ከ4 ሳምንት በታች ከሆነ። ሁለተኛ ንዑስ አጣዳፊ ወይም ሰብ አኪዩት ከ4 ሳምንታት እስከ 6 ወራት። ሶስተኛ ስር የሰደደ ወይም ክሮኒክ ከ6 ወር በላይ የሆነው። አራተኛ የመጨረሻው ደረጃ የጉበት በሽታ ወይም ኤንድ ስቴጅ ሊቨር ዲዚዝ በመባል ይከፈላሉ ማለት ነው። የጉበት በሽታዎች ምልክቶች ምንድን ናቸው? የጉበት በሽታ ምልክቶች እንደ የምክንያቱ እና ከላይ ባስቀመጥኩት የጊዜ ክፍል ሁኔታ በአይነትና እንደ ደረጃቸው የተለያየ ቢሆንም እንኳ በዋናነት ግን የሚከተሉት ምልክቶች አብዛኞቹ ያሳያሉ። ድካም፣ ራስ ምታት፣ ሆድ ህመም፣ የማቅለሽለሽ ስሜት፣ ማስመለስ፣ የሰውነት እና አይን ቢጫ መሆን፣ የሽንትና ሰገራ ቀለም መቀየር፣ የክብደት መቀነስ፣ ትኩሳት፣ የምግብ ፍላጎት መቀነስ፣ የመገጣጠሚያ አካላት ህመምን ጨምሮ ሌሎችም ወይም ነን ስፔሲፊክ ምልክቶች ሊያሳዩ ይችላሉ። የጉበት በሽታዎች መንስኤዎች ምንድን ናቸው? ጉበት ወይም ሊቨር በተለያዩ ምክንያቶች እክል ሊገጥማት የሚችል ሲሆን ምክንያቶቹን ከብዙ በጥቂቱ እንደሚከተለው ይከፈላሉ። የመነሻ ምክንያቶች ወይም ኢቲዮሎጂ፣ ቫይረስ ወይም ቫይራል ሄፓታይተስ፣ ሄፓቶቲክ ወይም የጉበት ቫይረሶች ወይም የሄፓታይቲክ ቫይረስ ከኤ እስከ ኢ የሚባሉ አሉ ማለት ነው። ሄፓቶትሮክ ያልሆኑ ቫይረሶች ኤችሲቪ፣ ኢፒቪ እና ሲኤምቪ ወዘተ። ባክቴሪያል ወይም ባክቴሪያል ሄፓታይተስ፣ ፓዮጀኒክ፣ ቲቪ ወይም ቱበርኩሎሲስ። ሌላው ፕሮቶዛል ኦር ፕሮቶዛል ሄፓታይተስ የሚባሉም አሉ። የጉበት አሜባያሲስ፣ የወባ በሽታ ወይም ማላሪያ፣ ቶክሶፕላዝሞሲስ፣ ካላዛር ወይም ካላዛር በመባል ወይም ቪሴራል ሌሽማኒያሲስ። አራተኛው ሄልሜንትስ ወይም ሄልሜንቲክ ሄፓታይተስ፣ የብልሃርዣ በሽታ ወይም ሽስቶሶማሲስ፣ የጉበት በሽታ ወይም የጉበት ትሎች ወይም ሊቨር ፍሉክስ። ሌላው አምስተኛ ፈንገሳዊ ወይም ፈንጋል ሄፓታይተስ፣ በጥልቅ የአካል ክፍሎች የፈንገስ ኢንፌክሽኖች ወይም ዲፕ ማይኮሲስ። ስድስተኛ መርዞች ወይም ቶክሲንስ፣ ጉበት አብዛኛውን በእርሳችን የገባ መርዝ እና ጎጂ ኬሚካሎች ሁሉ የሚያስወግድ ወይም ዲቶክሲፊኬሽን። ድምፅ አልባው ትጉህና ቸሩ የአካል ክፍላችን ሲሆን በየቀኑ በጣም ብዙ መርዞችን ለማስወገድ ራሱን መስዋዕትነት በማድረግ እንዳንታመም ትልቁን ድርሻ ይወጣል። በዚህም ሳቢያ ለሚከተሉ ነገሮች እክል ሊገጥመው ይችላል። ለምሳሌ የሚያክል ለሕክምና የሚወሰዱ የተለያዩ መድኃኒቶች ወይም ሜዲፊኬሽን፣ ለምሳሌ ጸረ ትቢ፣ የህመም ማስታገሻዎች፣ የደም ግፊት መድኃኒቶች፣ አንቲባዮቲክስ፣ ጸረ ካንሰር ኬሞቴራፒ፣ ጸረ HIV ኤድስ ወዘተ ተረፈ። መርዞች ወይም ፖይዞንስ፣ የተለያዩ የመርዝ ኬሚካሎች፣ አፍላቶክሲን፣ ጸረ ተባዮች ወይም ፔስቲሳይድስ፣ ጸረ አረም ኬሚካሎች ሲስተም፣ ለልዩ ልዩ መድኃኒት ተብሎ የሚወሰዱ የሚጠጡ መጠን አልባ የባህል ህክምና ነገሮች ወይም ሃርባል ሜዲሲንስ። ኤቭሪቲንግ ኢዝ ፖይዝን ዋት ዳዝ ማተርስ እንድሉ የቶክሶሎጂ ሊቃውንት። አልኮል። ሌላው ሜታቦሊክ ምክንያቶች ሜታቦሊክ ኬዝስ፣ ለምሳሌ እንደ የዊልሰን በሽታ፣ የብረት ማዕድን ያለ አግባብ መከማቸት በሽታ፣ እንደ የስብና ግሉኮጅን ማከማቻ ችግሮች፣ ግሉኮጅን ስቶሬጅ ዲዚዝ ኤንድ ፋቲ ኢንፊልትሬሽን በሽታዎች ውስጥ፣ የደም ስር ችግሮች ወይም ቫስኩላር ኬዝስ፣ የደም ስር የመዘጋት ወይም አርቴሪያል ኦር ቬነስ ኦኮሉሲቭ ዲስኦርደርስ ወዘተ ሁሉ የጉበት ቁስለትና ብግነት በማስከተል ይታወቃሉ። የመጨፍለቅ ወይም ኮንጀስቲቭ ሄፓታይተስ፣ በልብ ህመም ምክንያትነት የተነሳ ደም ከወደ ኋላ በሰፊው በመቆየቱ ሳቢያ በጉበት ላይ መጨናነቅና መጨፍለቅን ወይም ሄፓታይቲክ ኮንጁጌሽን ያመጣል። ራስ ስር ሄፓታይተስ ወይም አውቶ ኢሚዩን ሄፓታይተስ፣ በቅደም ከትከና ልናያቸው ስለምንችል፣ ስለዚህም በመጀመሪያ ስለ ቫይረስ ምክንያቶች የሚመጡ የሄፓታይተስ አይነቶች ላይ
ስነግራችሁ ወይም እነግራችኋለሁ ማለት ነው። የቫይረስ ሄፓታይተስ ወይም ቫይራል ሄፓታይተስ የጉበት ቫይረስ በሽታ አጠቃላይ የሰውነታችን ስርዓተ ነክ ኢንፌክሽኖች ወይም ሲስተማቲክ ኢንፌክሽንስ ስያሜን የሚያስከትል ቢሆንም ይልቁንም ግን በጉበት ላይ በበለጠ አስከፊነት ጉዳት ያደርሳል። የቫይረስ ሄፓታይተስ በሁለት ሊከፈል ይችላል። እነዚህም የሚከተሉ ናቸው። ጉበትን በልዩነት የሚያጠቁ በአብዛኛው ስር የሰደደ በሽታ ሳይኖራቸው በመለስተኛ ቆይታ ያላቸውን ኢንፌክሽኖች ያስከትላሉ። በዚህም ውስጥ የሚከተሉት ልዩ ልዩ ቫይረሶች ዝርያዎች የሚካተቱበት ሲሆን እነርሱም ሲኤምቪ፣ ሲኢቢቪ፣ ኤችኤስቪ፣ ማምፕስ፣ ቫርሴላ፣ ቢጫ ወባ እና ሌሎች የመሳሰሉ ናቸው። ጉበትን በተለየ ሁኔታ አጥቂ ቫይረሶች ወይም ሄፓቶትሮፊክ ቫይረስስ እነኚህ ቫይረሶች በጣም የተለመዱት የሄፓታይተስ ህመም ከሚያመጡት ምክንያቶች ውስጥ በቀዳሚ መደብ የሚካተቱ ሆነው ሁሉም ማለት ይቻላል የሚከሰቱት በአምስቱ የቫይረሱ ወኪሎች ውስጥ ቢያንስ በአንዱ ነው። ይኸውም ሄፓታይተስ ኤ ቫይረስ፣ ሄፓታይተስ ቢ ቫይረስ፣ ሄፓታይተስ ሲ ቫይረስ ወይም ኤችሲቪ፣ ሄፓታይተስ ዲ ቫይረስ ወይም ኤችዲቪ፣ ሄፓታይተስ ኢ ቫይረስ ወይም ኤችኢቪ ናቸው ማለት ነው። የሄፓታይተስ ቫይረስ መተላለፊያ መንገዶች ምንድን ናቸው? በግብረ ስጋ ግንኙነት፣ መርፌ መጋራት፣ በቆሻሻ ምክንያት ወይም ፌስ ኦራል፣ ከእናት ወደ ልጅ የተበከለ ደም መውሰድ ወይም ብለድ ትራንስፊውዥን፣ በተለያዩ የሰውነት ፈሳሾች። በሽታው ከተላለፈ በኋላ የበሽታው ምልክት እስከሚታይ ያለው ጊዜ ወይም ኢንኩቤሽን ፒሪየድ። ኤችኤቪ ወይም ሄፓታይተስ ኤ ቫይረስ የሚባለው ከ15 እስከ 45 ቀናት፣ ኤችቢቪ ወይም ሄፓታይተስ ቢ ቫይረስ እና ሄፓታይተስ ዲ ቫይረስ ከ30 እስከ 180 ቀናት፣ ሄፓታይተስ ሲ ቫይረስ ከ15 እስከ 160 ቀናት፣ ሄፓታይተስ ኢ ቫይረስ ከ14 እስከ 60 ቀናት። አጣዳፊ የሄፓታይተስ ደረጃዎች ወይም አኪዩት ቫይራል ሄፓታይተስ ፌዝስ፣ የማንቂያ ደረጃ ወይም ፕሮዶርማል ፌዝስ። በዚህ ጊዜ በአብዛኛው ልክ እንደ ሌሎች ህመሞች ያሉ ምልሰቶች ይኖራቸዋል እንጂ የብቻቸው የሆነ ወይም ታይፒካል ፊቸርስ አያሳዩም። ይልቁንም ልዩ ያልሆኑ ምልክቶችን ወይም ነን ስፔሲፊክ ኮመን ሲምፕተምስ የሚያሳዩ ይሆናሉና እነዚህም ማቅለሽለሽ፣ የምግብ ፍላጎት መቀነስ፣ ማስታወክ፣ የመረበሽ ስሜት፣ ድካም፣ ትኩሳት፣ የመገጣጠሚያ ህመሞች፣ ራስ ምታት፣ የአንገት ግትርነት፣ አሰልቺ የሆድ ህመምን ሊያስከትሉ ይችላሉ። የቢጫነት ደረጃ ወይም ሌስትሪክ ፌዝ። በዚህ ጊዜ ደግሞ የጉበት ሴሎች የመሞት አባዜ ይገጥማቸው ወይም ሄፓቶሴራል ኒክሮሲስ እና የቁጥር ማነስና መቀነስ ይታያል። ይሄውም ኮሌስቲሲስ፣ የሽንት እና የሰገራ ቀለም መቀየር፣ ዳርክ ዩሪን ኤንድ ፔል ስቶል፣ ማሳከክ፣ ክብደት መቀነስ፣ የመዳፍ መቅላት ወይም ፓልመር ሬቴማ፣ አስከፊ የጉበት አገልግሎት ውድቀት ድረስ የደረሰ ምልክቶች ይታዩበት ይችላል። የመልሶ ማገገሚያ ደረጃ ወይም ሪካቨሪ ፌዝ። አጣዳፊ የሚባለው የጉበት በሽታ ከ1 እስከ 4 ሳምንት ባሉት ጊዜያት ውስጥ ምልክቶችን በከፍተኛ ደረጃ እያሻሻሉ የሄፓታይተስ በሽታ ሊያሳዩ ይችላሉ። ነገር ግን ኤችኤቪ ወይም ሄፓታይተስ ቢ ቫይረስ፣ ኤችሲቪ ወይም ሄፓታይተስ ሲ ቫይረስ እና ሄፓታይተስ ዲ ቫይረስ የተባሉ የቫይረስ አይነቶች ግን ወደ ስር የሰደደ የጉበት በሽታ ደረጃ ወይም ክሮኒክ ሊቨር ዲዚዝ ሊቀጥሉ ይችላሉ። የመልስ ምችት ደረጃ የማገገሚያ ደረጃ ከሆነ እስከ 3 እስከ 4 ሳምንት በኋላ የጉበት በሽታውን ምልክቶች ሙሉ በሙሉ ሊሽሩ እና የላቦራቶሪ ውጤቶችን መደበኛ ሁኔታዎችን የሚመለሱበት ጊዜ ነው። ሁሉም አይነት አጣዳፊ የቫይረስ ሄፓታይተስ ህመሞች ክሊኒካዊ ምልክቶች ተመሳሳይነት ያላቸው ሁኔታዎች ሊያሳዩ ሁሉ ይችላሉ። የሄፓታይተስ ኤ ቫይረስ በሽታ። የሄፓታይተስ ኤ ቫይረስ ኢንፌክሽን በቫይረስ አማካኝነት የሚመጣ የጉበት በሽታ አይነት ነው። የሄፓታይተስ ኤ ቫይረስ ኢንፌክሽን በዓለም አቀፍ ደረጃ ይከሰታል። እስካሁን የሚታወቁት መረጃዎች እንደሚያሳዩት ሰዎችን ብቻ የሚያጠቃ ብቻ ነው። የኤችአይቪ ወይም ሄፓታይተስ ኤ ቫይረስ ኢንፌክሽን ብዙውን ጊዜ ስር የሰደደ የማይሆን በራስ የተወሰነ ጊዜ በኋላ የሚሻል በሽታ ነው። የሄፓታይተስ ኤ ቫይረስ ኢንፌክሽን ሙሉ በሙሉ ዓለም አቀፋዊ ደረጃ የሚከሰት አሁን ይሁን እንጂ አንደኛ በማደግ ላይ ባሉት ሀገሮች ግን ይበልጥ የኢንፌክሽን መጠን በጣም ከፍተኛ ነው። ባደጉት እንደ አሜሪካ ካሉ ሀገራት ወደ ታዳጊ ሀገሮች የሚጓዙ መንገዶች መካከል በቅንጦት ሆቴሎች ከሚኖሩት ከ1000 መንገዶች መካከል 3ቱ የሚያክሉት በየወሩ ሄፓታይተስ ኤ ይያዛሉ። ከ1000 ንጽህና ጉድለት ከሚባሉ ወይም ከሚጠጡ መንገደኞች ውስጥ ደግሞ 20 ያህሉ በየወሩ ሄፓታይተስ ኤ ይያዛሉ።
በሄፓታይተስ ኤ ቫይረስ እንዴት ልያዝ እችላለሁ? ለሄፓታይተስ ኤ ቫይረስ በሽታ ስርጭት በጣም የተለመደው መንገድ በቫይረሱ የተያዘ ሰው መታጠቢያ ቤቱን የተጠቀመ በኋላ እጁን ካልታጠበ በኋላ ምግብ የሌላ ሰውን ገጽ ወይም የሌላ ሰውን አፍ ሲነካ ነው። ሄፓታይተስ ኤ ቫይረስ በቂ የንጽህና መጠበቂያ በሌላቸውና ወይም ደካማ ንጽህና አጠባበቅ ባለባቸው አካባቢዎች እጅግ የተለመደ በሽታ ነው። ሄፓታይተስ ኤ ቫይረስ በሽታ ምልክቶች ወይም ሄፓታይተስ ኤ ቫይረስ ሲምፕተምስ። ሄፓታይተስ ኤ ቫይረስ አብዛኛውን ጊዜ ድንገተኛና አጭር ጊዜ የሚቆይ ህመምን ያስከትላል። የህመም ምልክቶች ክብደት እንደ ታማሚው እድሜ ላይ የተመሰረተ ነው። የመጀመሪያ ምልክቶች አብዛኛውን ጊዜ ድካም፣ የማቅለሽለሽ ስሜት፣ ማቅለሽለሽ፣ ማስታወክ፣ የምግብ ፍላጎት ማጣት፣ ትኩሳት ወይም ከ38 ዲግሪ ሴልሺየስ በላይ በሆድ በቀኝ በኩል ከጎን አጥንት ስር ህመም ይገኝበታል። ህመሙ እየገፋ ሲሄድ ደግሞ ሌሎች ምልክቶችን የሚያሳዩ ሲሆኑ ከእነዚህ መካከል ድምቅ ያለ ቀለም ለውጥ ያለው ሽንት፣ ቀለም የለወጠ ሰገራ፣ ቢጫ ቀለም ያለው ቆዳ ወይም የአይን ነጩን ቢጫ ማድረግ እና የቆዳ ማሳከክ ያጠቃልላል። የሄፓታይተስ ኤ ቫይረስ ምርመራ ወይም ኤችኤቪ ዲያግኖሲስ አንድ ሰው የሄፓታይተስ ኤ ቫይረስ ያለበት መሆኑ የሚታወቀው ከምልክቶቹ መነሳት ወይም በአካላዊ ምርመራ ማድረግ እና በደም ምርመራ ላይ ተመርኩዞ ነው። የደም ምርመራው ምልክቶችን ከመታየታቸው 5 ቀናት በፊት አዎንታዊ ወይም ፖዚቲቭ ይሆናሉና እንዲሁም ከበሽታው ምልክቶች በኋላ ለ6 ወራት ያህል አዎንታዊ ሆኖም ሊቆይ ይችላል። የሄፓታይተስ ኤ ህክምና ለሄፓታይተስ ኤ ቫይረስ ምንም አይነት ፍቱን መድኃኒት የለውም። ምንም እንኳን አብዛኛውን ሰው እረፍትን ጨምሮ ቤት ውስጥ የሚደረግ ደጋፊ ህክምና እንዲያገግም ይደረጋል። ለማገገም የሚያስፈልገው ደግሞ እንደ የግለሰብ ሁነት ላይ የተመሰረተ ነው ማለት ነው። የሄፓታይተስ ኤ ቫይረስ ኢንፌክሽን በተለያዩ ስልቶች መከላከል ይቻላል። አንደኛ የእጅ ንጽህና፣ ሁለተኛ ደህንነቱን የጠበቀ የምግብ ዝግጅት፣ ሶስተኛ የሄፓታይተስ ኤ ክትባት። እነዚህ ሁሉ ናቸው ማለት ነው። የሄፓታይተስ ቢ በሽታ ወይም ሄፓታይተስ ቢ ቫይረስ የሄፓታይተስ ቢ ኢንፌክሽን ዓለም አቀፍ አጠባበቅ ችግር ነው። በተለይም እንደ እኛ ባሉ እና በማደግ ላይ ባሉት አካባቢዎች ደግሞ የኤችቢ ቫይረስ ወይም ሄፓታይተስ ቢ ቫይረስ በሽታ ይበልጡን በሰፊው እንደሚተላለፍ የተለያዩ ጥናቶች ይጠቁማሉ። በዓለም አቀፍ ደረጃ የተለያዩ ጥናቶች እንደሚያሳዩ ከሆነ ሲሶ ያክሉ የዓለም ሕዝብ ተጠቅቶ ያውቃል ይሉና ከዚህም ውስጥ ከ350 እስከ 400 ሚሊዮን በላይ የሄፓታይተስ ቢ ቫይረስ በደማቸው ያለባቸው ሰዎች እንዳሉ ይገመታል። በዚሁ ምክንያት ከ500 ሺህ በላይ የሚሆኑት ከሄፓታይተስ ቢ ቫይረስ ጋር በተገናኘ በሽታዎች ሳቢያ በየዓመቱ እንደሚሞቱ በየጊዜው ከሚወጡት የዓለም ጤና ድርጅት ሪፖርቶች ያሳያሉ። እንደ ዕድል ሆኖላቸው በምዕራቡ ዓለም ዘንድ ስር የሰደደን የሄፓታይተስ ቢ በሽታን ጭምር ለማከም ብዙ አይነት መድኃኒቶች ስለሚገኙ እንዲሁም ደግሞ የሄፓታይተስ ቢ ኢንፌክሽን በክትባት ለመከላከል ደህንነቱን በተጠበቀ ሁኔታ ከአራስ ሕፃናት ጀምሮ በመደበኛነት መስጠት ስለቻሉ የሄፓታይተስ ቢ ኢንፌክሽን ለመከላከል በጣም ውጤታማ ናቸው። የሄፓታይተስ ቢ ቫይረስ መተላለፊያ መንገዶች ሞድ ኦፍ ትራንስሚሽን የሄፓታይተስ ቢ ቫይረስ ለመበከል በርካታ መንገዶች አሉ። የተበከሉ መርፌዎች፣ ወሲብ፣ ከእናት ወደ ህፃን የቅርብ ግንኙነት ወይም ክሎዝ ኮንታክት፣ ደም መውሰድ እና የአካል ክፍሎቻችን መተካት፣ ብሎድ ትራንስፊውዥን ኤንድ ኦርጋን ትራንስፕላንቴሽን በጤና ተቋም ውስጥ ናቸው ማለት ነው። የሄፓታይተስ ቢ ምልክቶች የሄፓታይተስ ምልክቶች በሄፓታይተስ ቢ ቫይረስ ምክንያት የሚነሱ የጉበት ህመሞች የሚከተሉ ምልክቶች ያሳያሉ። አንድ ሰው መጀመሪያ በሄፓታይተስ ቢ ከተያዘ በኋላ ትኩሳት፣ የሆድ ህመም፣ ድካም፣ የምግብ ፍላጎት መቀነስ፣ ማቅለሸሽ እና በአንዳንድ ሁኔታዎች ቆዳ እና ቢጫነት የመሳሰሉ ምልክቶች ያሏቸው ሲሆን አንዳንድም በሽታው ቀለል ያሉ እንደ ጉንፋን ያሉ ምልክቶችን ብቻም ሊያሳዩ ይችላሉ። ምልክቶቹን በሰፊው ለማየት እንዲያመቸን ብሎት ከፍለን እናያቸዋለን። አጣዳፊ ሄፓታይተስ ቢ ወይም አኪዩት ሄፓታይተስ ቢ አንድ ሰው በመጀመሪያ በሄፓታይተስ ቢ ከተያዘ በኋላ የአጣዳፊ ሄፓታይተስ ምልክቶችን ሊያሳዩ ይችላሉ። አጣዳፊ ሄፓታይተስ ቢ ቫይረስ ኢንፌክሽን የሚኖርባቸው ህመምተኞች አብዛኛውን ጊዜ ሳይታሰብ ሊድኑ ሁሉ ይችላሉ ወይም ሰልፍ ሊሚትድ። ይሁን እንጂ በ5 በመቶ የሚሆኑ ታዋቂዎች ከ20 ሰዎች ውስጥ ቫይረሱ በጉበታቸው ውስጥ ለረጅም ጊዜ ይቆያል። ከእነዚህም ለብዙ ዓመታት የራሱን ቅጂዎችን እያፈላ ይቀጥላል። ቫይረሱ መያዛቸውን የሚቀጥሉ ሰዎች ተሸካሚዎች ወይም ኬርስ ተብለው ይጠራሉ። ስር የሰደደ ሄፓታይተስ ቢ ወይም ክሮኒክ ሄፓታይተስ ቢ ለረጅም ጊዜ በቆየ የኤችቪቪ ኢንፌክሽን ምክንያት የጉበት ቫይረስ ስር ወደ ሰደደ ሄፓታይተስ ቢ ተጠቂነት ወይም ክሮኒክ ሄፓታይተስ ቢ ኢንፌክሽን ያደርጋል።
ስር የሰደደ የሄፓታይተስ ቢ በሽታ በለጋ ዕድሜያቸው ብዙውን ጊዜ በወሊድ ጊዜ በቫይረሱ በተያዙ ሰዎች ላይም በብዛት አብሯቸው ያድጋል። እንዳለመታደል ሆኖ ይህ በአንዳንድ የዓለም ክፍሎች ላይ በተለይም እንደኛ ከሳህራ በታች ባሉ የአፍሪካ ሀገሮች ላይ እጅግ የተለመደ ሲሆን ከ10 ሰዎች መካከል አንዱ ስር የሰደደ የሄፓታይተስ ቢ ኢንፌክሽን እንደሚኖርበት ጥናቶች ይጠቁማሉ። ስር የሰደደ የሄፓታይተስ ቢ በሽታ ያለባቸው ብዙ ሰዎች ምንም ምልክት አይታይባቸውም። ሌሎች ሰዎች ግን እንደ ድካምና የምግብ ፍላጎት ማጣት ያሉ ምልክቶች እና የጉበት እብጠት የሚኖራቸው ይሆናል። የሄፓታይተስ ቢ ቫይረስ ምርመራ ወይም ሄፓታይተስ ቢ ቫይረስ ዲያግኖሲስ የሄፓታይተስ ቢ ኢንፌክሽን ለመመርመር ወይም ለመከታተል የሚያገለግሉ በርካታ ምርመራዎች ያሉ ሲሆን እስኪ ባጭሩ እንደሚከተለው ልንገራቸው። ሄፓታይተስ ቢ ሰርፌስ አንቲጂን በሄፓታይተስ ቢ ቫይረስ ላይ የፕሮቲን ሞለኪውል ሲሆን ይኸውም ለሄፓታይተስ ቢ ቫይረስ ከተጋለጡ ከ1 እስከ 10 ሳምንታት በኋላ እና በአንድ ሰው የኢንፌክሽኑ ምልክቶች መታየት ከመጀመሩ በፊት ሳይቀር በደም ውስጥ ይታያል። ከቫይረሱ ባገገሙ ሰዎች ላይ ይህ ደግሞ አብዛኛውን ጊዜ ከ4 እስከ 6 ወራት ቆይታ በኋላ ይጠፋል። ቀጣይነት ያለው የሄፓታይተስ ቢ ሰርፌስ አንቲጂን መገኘት ግን ስር የሰደደ ኢንፌክሽን ወይም ክሮኒክ ሄፓታይተስ መፈጠሩን ያሳያል። ሄፓታይተስ ቢ ሰርፌስ አንቲቦዲ ወይም አንቲ ኤችቢኤስ አንቲ ሄፓታይተስ ቢ ቫይረስ አንቲቦዲ ማለት የሰውነታችን በሽታ የመከላከል ስርዓት ወይም ኢሚዩን ሲስተም የሄፓታይተስ ቢ ቫይረስን መልሶ እንዲያጠቃ ይረዳዋል። ይህ ፕሮቲን ሞለኪውል አብዛኛውን ጊዜ ባገገሙ ሰዎች ላይ ወይም በሄፓታይተስ ቢ ክትባት በተከተቡ ሰዎችም ላይ ይገኛል። ሶስተኛው ሄፓታይተስ ቢ ኮር አንቲቦዲ አብዛኛውን ጊዜ በሽታው በሚተላለፍበት ጊዜ ሁሉ የሚገኝ ሲሆን ካገገሙ በኋላም በደም ውስጥ ይኖራል። የሄፓታይተስ ቢ ክትባት ላይ በተከተቡ ሰዎች ላይ ግን አይገኝም። ሄፓታይተስ ቢ አንቲጂን የዚህ ፕሮቲን ሞለኪውል መገኘት ደግሞ የሄፓታይተስ ቢ ቫይረስ የራሱን የሆነ ቅጅ መስራቱን ወይም መባዛት እንደቀጠለ ያሳያል። የዚህ ነገር መገኘት ብዙውን ጊዜ በከፍተኛ መጠን ያለው ቫይረስ በደም ውስጥ እንደሚዘዋውር ጠቁሞ ከፍተኛ የመያዝ እና የማስተላለፍ እድልን ያሳያል። ሄፓታይተስ ቢ አንቲቦዲ በአብዛኛው የቫይረሱ መባዛት መቀዛቀዙን ያሳያል። ነገር ግን አንዳንድ የሄፓታይተስ ቢ ቫይረስ ኢንፌክሽን አይነቶች ላይ ቫይረሱ በፍጥነት መባዛቱን የቀጠለ ከሆነ ከፍተኛ መጠን ያለው ቫይረስም ሊገኝ ይችላል። ሄፓታይተስ ቢ ዲኤንኤ በሄፓታይተስ ቢ ቫይረስ ውስጥ የሚገኘው የቫይረስ ዘረመል መረጃ ነው። ኤችቢቪ ዲኤንኤ ብዙውን ጊዜ አንድ ሰው ካገገመ በኋላ ከደሙ ይጠፋል። የኤችቢቪ ዲኤንኤ ወይም የቫይረስ መጠን ወይም ቫይራል ሎድ በደም ዝውውር ውስጥ ያለውን የቫይረስ መጠን መለኪያ ነው። ሐኪሞች ለታማሚዎች ጸረ ቫይረስ መድኃኒቶችን ለመስጠት ለማን የሚወሰንለት እንደሆነና ሕክምናው ምን ያክል እንደሚሰራ ለመከታተል የኤችቢቪ ዲኤንኤ መጠንን ይጠቀማሉ። ሌሎች ምርመራዎች ወይም አዘር ቴስትስ የጉበትን የጤና ሁኔታ የሚያንጸባርቁ ሌሎችም ብዙ አይነት ምርመራዎች ያሉ ቢሆንም ለሄፓታይተስ ቪ ቫይረስ ብቻ የተለዩ ግን አይደሉም። እነዚህ ምርመራዎች የጉበት ኢንዛይሞች ወይም ሊቨር ኢንዛይምስ እንደ ኤኤልቲ፣ ኤስቲ፣ ኤልፒ ያሉትን እና የቢጫነት አመላካች የቅመም መጠን ወይም ቢሊሩቢን ሌቭል፣ የአልቡሚን መጠን፣ አልቡሚን፣ የፕሮቲሮቢን ጊዜ ወይም ፕሮትሮሚን ታይም እና የፕሌትሌት ደም ስር ቁጥሮችን ወይም ፕላትሌት ካውንት ማወቅ በበኩላቸው የጉበት ጉዳት ጠቋሚ ምልክት ሊኖራቸው ይችላልና አብረው ይሰራሉ ማለት ነው። ለዛሬ ይዤላችሁ የመጣሁት ቪዲዮ ይህንን ይመስላል። በሌላ ቪዲዮ ወይም መረጃ እስከምንገናኝ ድረስ ሰላምና ጤና በያላችሁበት ለእናንተ ይሁን።